የተከበራችሁ የሳባ ኢቲዩ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል እንደ ሁል ጊዜው። ዛሬ ደግሞ ስለ ጉዞ ጠቅለል ያለ መረጃና ሊሳፈሩ ሲሉ እህቶቻችን በተለይ በአረብ ሀገር ያሉ ልጆች ወደ ኢትዮጵያ ሊገቡ ሲሉ 5 ዓመትም 6 ዓመትም እዛ በታችም እዛ በላይም ቆዩ። ነገር ግን እስከ ዛሬ ድረስ ቪዛ ሳያሰሩላቸው ወይም ደግሞ ኢቃማ ሳያሰሩላቸው ቆይቶ ማለት ነው። እነሱ ደግሞ ኢቃማቸው ወይም ቪዛቸው ካለቀ አሰሪዎቻቸው ደግሞ ለረጅም ዓመት ከሆነ ያለቀው ከፍለው ማሰራት ስለማይችሉ አይዘልቁትም። ለምን የወሩ 3000 ኢትዮጵያ ብር 3000 ኢትዮጵያ ብር ነው የሚጨምረውና ካልታደሰ ስለዚህ 1 ዓመት እንኳን ሳያሰሩላችሁ ቢቆዩ መክፈል አይችሉም ማለት ነው። ከዛ በኋላ እጃችሁ ለፖሊስ ስጡና ተሳፈሩ እያሉ የመሳፈሪያ ትኬት እንኳን አይቆርጡም። እንደገና ደግሞ እጃችሁ ለፖሊስ ስጡ እያሉ እናንተ ደግሞ ልትሄዱ ስትቃረቡና ጊዜያችሁ ሲደርስ አገር አማን ነው ብላችሁ እቃችሁን አሰራርታችሁ ብር እጃችሁ ላይ ትንሽ ይዛችሁ እንዲሁም ደግሞ ልካችሁ እጃችሁ ላይንም ብር ላይ ኖር ይችላልና እናንተ ሀገር ሰላም ነው አማን ነው ብላችሁ ግን መጨረሻ ላይ ምንድነው የሚሉት? ኢቃማሽ ጊዜው አልቋልኝ ማሰራት አንችልም፣ ከቻልሽ ራስሽ ከፍለሽ አሰሪ። እጅግ በጣም ዙር እኮ ነው። ወይንም ደግሞ ትኬትን በራስሽ ቆርጠሽ ሂጂ፣ ማሰራት አንችልም፣ እጅሽ ለፖሊስ ጭና ሂጂ። አንድ አይሉ 4 ልጆች ነው በውስጥ መስመር የነገሩኝ፣ 4 ልጆች ማለት ነው። ስለዚህ ይሄንን ጥንቃቄ ታደርጉ ይገባል ማለት ነው። መቼ መኖሪያ ፈቃዳችሁ ወይንም ደግሞ ቪዛችሁ ወይም ደግሞ ኢቃማችሁ መቼ እንደሚያልቅና መቼ እንደማያልቅ እናንተ ታውቁ ይገባል ማለት ነው። ላሰራላችሁ ነው ብሎ ሲወስዱ ማለት ነው የወሰዱበትን ቀንና ያሰሩበትን ቀን እናንተ ልብ ብላችሁ በወረቀት ጽፋችሁ መያዝ አለባችሁ። ከዛ መቼ እንደሚያልቅ ደግሞ ተመልሳችሁ ስለምታውቁት ማለት ነው። እባካችሁ እንደዚህ አይነት ችግር ውስጥ እንዳትገቡ ማለት ነው። እናንተ እኮ ብዙ አመት ቆይታችሁ በአረብ ሀገር 4 ዓመት 5 ዓመት 6 ዓመት ቆይታችሁ እናት አባት ሀገር ናፍቋችሁ ወደ ሀገራችሁ ስትገቡ ስትሉ አገር ሰላም ነው ብላችሁ ሳታጠፉ እንዴት ነው ሳያጠፋ ሰው ልጅ እስር ቤት የሚገባው? ለምን እጃችሁ ለፖሊስ መስጠቱ? ምንም እኮ አላጠፋችሁም። ይሄ ጥፋት የነሱ ነው። ኢቃማ ለማሰራት መኖሪያ ፈቃዳችሁን እስከዛሬ ድረስ አለማሳደስ የነሱ ጥፋት ነው እንጂ እናንተ ጥፋት አይደለም። ስለዚህ ነገር ግን እነሱ እንደይያዙና እንደይወነጀሉ እነሱን ስለሚያስወነጅላቸውና ስለማያስዛቸው ለምን እስከዛሬ ድረስ እናንተ ጋር ተቀምጣ በእናንተ ስም ሆና አላሰራችሁላትም ተብለው ስለሚጠየቁ እናንተ እጃችሁ ለፖሊስ እንድትሰጡ ያደርጋሉ ማለት ነው። እዛ ትታሰራላችሁ። ያስጠላልኝ እስር ቤት ምንም እንኳን ባላቀው ማለት ነው። መቼም እስር ቤት ጥሩ አይደለም። ስለዚህ ለምንድን ነው እንደዚህ የሚሆነው? በጣም ነው የሚገርመው። አንዳንዶቹ ደግሞ አናሳፍርም ይላሉ ጊዜያችሁ ሲደርስ፣ አንዳንዶቹ ደግሞ ለመሳፈርት ጊዜያችሁ ሲደርስ በጣም ያሰሯቸዋል። እጅግ በጣም እንደዚህ በጥፍራቸው እየቆፈሩ ነው ቆሻሻ የሚያሰሯቸው ማለት ነው። ይሁን ወገባችሁ ብጥስ ብሎ በጣም ይደክማቸዋል ምናምን ነገር። የእውነት እኔ ብዙ ልጆች ናቸው በውስጥ መስመር ይሄንንም እናደርግ ምናምን ገና ሊኔር ነው ብሎ የማያሰሩን የማያሳጥቡን። የእውነት ፎቅ ራሳችን መገንባት የምንችል ቢሆን ያስገነቡን ነበር ነው ያሉ። በዛ ላይ ደግሞ አንዳንዶቹ ትኬት ራሳችሁ ቁረጡ እኛን ቆርጥም ይላሉ። በጣም ነው የሚያሳዝነው። 3 ዓመት 4 ዓመት 5 ዓመት ተዛም በታችና ዛም በላይ እነሱ ጋር ተቀምጣችሁ ይሄን ያህል ጊዜ አብራችሁ በልጣችሁ ጠጥታችሁ እንዴት አደራችሁ እንዴት ዋላችሁ ተባብላችሁ፣ ነገር ግን መጨረሻ ላይ አረቦች ጨካኞች እኮ ናቸው። እነሱ የበሉበትን የሚጠቀጥቁና የበሉበትን የሚሰብሩ ናቸው። እነሱ ካለኛ ምንም ማለት አይደሉም። እነሱ ካለኛ ምንም ቫልዩ የላቸው። የእውነት እኛ ነን ሰው ያደረግናቸው። በእኛ ላይ ነው ሰው የሆኑት። ቤታቸው በእኛ ላይ ነው ጽድት ብሎ ያለ። ቤታቸው ጠረኑ ሽታው የሚያምረው በእኛ ላይ ነው። ሰራተኛ ቢኖር ኑሮ ግማቱ ማንንም አያስቀርብም ነበር። እነሱ እንኳን ሽንት ቤት ተጠቅሞ እንኳን ውሃ መድፋት የማይችሉ ናቸው። ሲፎን ሳባ አድርገው በጣም ነው የሚገርመው። ነገር ግን እኛ ልንሳፈር ስንል ስጦታው ቀርቶ መሸኘቱ ቀርቶ ኧረ ምን የትኬት በቆረጡልና በጣም ነው የሚገርመው። አረቦች እኮ ሊሳፈሩ ሲሉ ስጦታ ይሰጣሉ፣ የሆነ ነገር ግብዣ ምናምን አሸኛኘት ምናምን ነገር። በየትኛው አረብ ሀገር ነው እንደዚህ ያለ? አላምንም። ኧረ ምን የትኬት በቆረጡልና የትኬት እንኳን መቁረጥ አንችልም፣ ትኬት በራሳችሁ ቆርጣችሁ ሂዱ የሚሉ አረቦች ነው ያሉ። በጣም ነው የሚገርመው። እህቶች በተቻላችሁ መጠን ማለት ነው እቃ አታብዙ። ወደ ሀገር ልትሄዱ ስትሉ ወይ መጀመሪያ አስቀድማችሁ ካርጎ ላኩ፣ አለበለዚያ ደግሞ እቃ አታብዙ። ምናልባት አንዳንድ ጊዜ እንደዚህ አይነት ችግር ቢገጥማችሁ እቃዬን ወይ ልጣለው ነው የምትሉ። በውስጥ መስመር የማናገራት ልጅ አለች። የሚገርማችሁ ነገር 10 ዓመት እነሱ ጋር ተቀምጣ እዛ አሰሪዎቿ ሞቱ። ትልልቅ ናቸውና ሲሞቱ እንግዲህ የምሰራባቸው ልጆች ምናምን ነው እንግዲህ ኢቃማ ማሰራት ያለባቸው ወይም ደግሞ መኖሪያ ፈቃዷን ተቆጣጥረው ማሳደስ ያለባቸው። ነገር ግን አላደረጉም። ዝም አሉ እነሱ ከሞቱ ጀምሮ። አሁን ወደ ኢትዮጵያ ልትር ስትል እጅሽ ለፖሊስ ሰተሽ እንጂ እኛ ምንም ማድረግ አንችልም አሏት። ኤምባሲም ሄደች። ኤምባሲ ደግሞ ምንድነው ያለው? እነሱም ቢካሉ መብታቸው ነው፣ ምንም ማድረግ አንችልም አሏት። እሷ እኮ የመጣችው በህጋዊ መንገድ ነው። ለምን ነው ኤምባሲ የማያገባው? በጣም ያሳዝናል። እቃዋን ደግሞ ለሰው እንዲያስጠጋላት ብሰጥ እንደኛ አይነት የሀገሯን ልጅ ብሰጣት ማለት ነው 150 ዲናር ከፈይ ያለቻት። 150 ዲናር እኮ እጅግ በጣም ብዙ ብር ነው። 25,000 ብር እኮ ነው። እንግዲህ 2 ሻንጣ ለማስቀመጥ 25,000 ብር። ለምንድን ነው እኛ ራሳችን የማንተጋገዝ?
ሲሆን ለትኬት መቁረጫ የላት እንደሆነ እሷ እየሰራች ከሆነ ወይ እህቴ ምን ችግር አለው? ስንት ብር ቸግሮች ነው? 20 ብር 30 ብር 40 ብር እሰጥሻለሁ ብላ ምን አለበት ብሸኛት ወደ ሀገሯ የምታውቃት ከሆነ። በጣም ነው የሚገርመው። ሻንጣ እንኳን ለማስቀመጥ 5000 ብር ጠየቀቻት ማለት ነው። ይኸው ክፋታችን እስከዚህ ድረስ ነው። ክፋታችን እስከ ጥግ ነው። ይሄን ካልኳችሁ ወደ ዋናው ቁም ነገር ልግባ። እንግዲህ እንደተለመደው ሁለት ሻንጣ ነው የሚያዘው። ሁለት ሻንጣ 23 ኪሎ፣ ሁለት ትልቅ ሻንጣ እንደዚህ በእጅ የሚሳበው ማለት ነው። እንደገና ደግሞ 7 ኪሎ በእጅ ማለት ነው። ወይም እንድልታነግቱ ትችላላችሁ፣ እንድልትዙ ትችላላችሁ። 7 ኪሎ በእጅ መያዝ ትችላላችሁ ማለት ነው። ጌታችሁ ላይም የሚጻፈው እንደዚህ ተብሎ ነው። በማንኛውም ቦታ ትራንዚት ከሆነ አንዳንድ ጊዜ 20 ኪሎ 40 ኪሎ ብቻ ይባላል። ነገር ግን ቀጥታ ከሆነ ከአረብ ሀገር ወደ ኢትዮጵያ ቀጥታ ከሆነ የትም ትራንዚት ሳታረጉ ወይም ደግሞ ሳታቆራርጡ ከገባችሁ 23 ኪሎ 46 ኪሎ እና በእጅ 7 ኪሎ ይዛችሁ መሄድ ትችላላችሁ ማለት ነው። እንደገና ደግሞ እናንተ ስትሄዱ ቴሌቪዥን ከ42 ኢንች በታች ከታች ጀምሮ እስከ 42 ኢንች ይዛችሁ መሄድ ትችላላችሁ በነፃ ምንም አይነት ቀረጥ ሳትከፍሉ። እዚህ ጋር ልንገራችሁ፣ ቴሌቪዥን እስከ 42 ኢንች ከሆነ ምንም አይነት ቀረጥ ሳትከፍሉ ተወስዳላችሁ ማለት ነው። ገብታችኋል? ከእናንተ ጋር ተወስዳላችሁ ምንም አይነት ቀረጥ ሳትከፍሉ። ነገር ግን እስከ ስንት ኢንች መሆን ያለበት? እስከ 42 ኢንች ማለት ነው። ከ42 ኢንች በታችና 42 ኢንች ከሆነ በእናንተ ሁለት ሻንጣ 46 ኪሎ በሚፈቀድላችሁ ላይ በነፃም ደግሞ እስከ 42 ኢንች ቴሌቪዥን መውሰድ ትችላላችሁ ማለት ነው በነፃ እስከ 42 ኢንች ብቻ። እዛ በላይ ከሆነ ግን 43 እንኳን ቢሆን አትችሉም ማለት ነው። ብር ትከፍላላችሁ ተመዝኖ። ግን እስከ 42 ትችላላችሁ። እዚህ ጋር አስረግጬ የምነግራችሁ በጣም ጥያቄ ታብዙብኛላችሁ። ስለ እኔ የመለስኩና እናንተ ደግሞ ትጠይቁኛላችሁ ማለት ነው። ስለዚህ እዚህ ጋር የምነግራችሁ ይሄ ነው። ሌላው ደግሞ ቴሌቪዥን ከ43 ጀምሮ ከዛም በላይ እስከ 50 እስከ 64 ስለሚችል እዛ በላይ ከሆነ ግን ተመዝኖ ለእያንዳንዱ ኪሎ ትከፍላላችሁ። ተመዝኖ ግን አንድ ሻንጣ ይዛችሁ አንድ ቴሌቪዥን መያዝ የምትፈልጉ ከሆነ ትችላላችሁ ማለት ነው። ነገር ግን ሁለት ሻንጣና ከ42 ኢንች በላይ ቴሌቪዥን ከሆነ ለእያንዳንዱ ኪሎ ተመዝኖ ትከፍላላችሁ። እርግጠኛ ነኝ አሁን ግልጽ እንደሆነላችሁ። ስለ ቴሌቪዥን ሁለተኛ እንደማጠይቁኝ እርግጠኛ ነኝ። ሌላው ደግሞ ላፕቶፕ ወይንም ኮምፒውተር እናንተ መውሰድ ትችላላችሁ። እናንተ ሁለት ሻንጣ ይዛችሁ 46 ኪሎ ይዛችሁ እሱንም መያዝ ትችላላችሁ። እንደ ሁለተኛ እንደ ሶስተኛ አይባልም። ኮምፒውተር መውሰድ ትችላላችሁ ማለት ነው። ስለዚህ ኮምፒውተር እንደ ሶስተኛ ሻንጣ ሳይቆጠር አብራችሁ ከናንተ ጋር ተወስዱታላችሁ። እዚህ ጋር ግልጽ ማድረግላችሁ ጥያቄ ስለምታወዙብኝ ነው። ስለዚህ በትኬቱ ላይ የሚፈቀደው ሁለት ሻንጣ ተጨማሪ አንድ ላፕቶፕ ይዛችሁ መሄድ ትችላላችሁ ማለት ነው። በእጃችሁ ሻንጣ ውስጥ እንዳታደርጉት በእጃችሁ ማለት ነው። ስለዚህ ምንም አይነት ቀረጥ ሳትከፍሉ እንደ ሶስተኛም ሻንጣም ሳይቆጠር 46 ኪሎ በእጃችሁ 7 ኪሎ ይዛችሁ እንደገና ደግሞ ተጨማሪ ላፕቶፕ መውሰድ ትችላላችሁ ማለት ነው። አንድ ብቻ ነው የሚፈቀደው፣ ደግሞ ሁለት አይፈቀድም። ሌላው ደግሞ ፓወር ባንክ እና ሁለት ስልክ በእጃችሁ መያዝ ትችላላችሁ። ሁለት ስልክና ፓወር ባንክ በእጅ መያዝ ትችላላችሁ። ሌላ ተጨማሪ 3 4 5 ስልክ ካላችሁ ደግሞ ከትልቁ ሻንጣ ይሄ 23 ኪሎ የሚይዘው የለም ከሱ ማድረግ ትችላላችሁ። ለጊዜው በኢትዮጵያ ኔትወርክ አይመዘግብላችሁም። ይህ ማለት እዚህ ጋር ልብ ልትሉኝ የሚገባው ማለት ነው ከሁለቱ ስልክ ሌላ ተጨማሪ ስልክ ከያዛችሁ ማለት ነው ለጊዜው በኢትዮጵያ ኔትወርክ አይመዘገብም። ይህ ማለት በኢትዮጵያ ኢንተርኔት አይሰራም ማለት ነው። የት ነው የሚመዘገበው ምናምን ብላችሁኛለኝ። እዛው ኤርፖርት ስትወጡ እዛው ላይ የሚመዘግቡ አሉ። ሌሎች ጓደኞቻችሁ እህቶቻችሁ እዛ ያስመዘግቡ ታዩታላችሁ። ሁለቱንም ስልክ ወስዳችሁ ለነሱ ትሰጣላችሁ። እነሱ በኢትዮጵያ ኔትወርክ ይመዘግቡላችኋል ማለት ነው። ከዛ የተረፈው ግን ዝም ብላችሁ ታስገባላችሁ። ከጊዜ ብዛት በኋላ ይከፈትላችኋል እንጂ 5ቱንም 6ቱንም በኢትዮጵያ ኔትወርክ አንዴ አይከፍቱላችሁም። ነገር ግን ይዛችሁ ሂዳችሁ ሌላ ጊዜ ከወርም ከ3 ወር ከ4 ወርም በኋላ ይከፈታል። ለምን እኛም እንደዚህ አይነት ነገር አጋጥሞናል። ለጊዜው ግን የሚከፈተው ወይም ደግሞ የሚፈቀድ ለጊዜው ግን በህግና ደንቡ መሰረት የሚፈቀደው ሁለት ስልክና አንድ ፓወር ባንክ ተብሎ ነው። ችግር የለውም 5 አስገብተናል፣ ችግር የለውም 7 10 አስገብተናል ትላላችሁ። አዎ አይከለክሏችሁም፣ አይጥሉባችሁም፣ አይወረውሩባችሁም እኮ መያዝም ትችላላችሁ። ግን በእጃችሁ መያዝ አትችሉም። ነገር ግን ከትልቁ ሻንጣ 23 ኪሎ ከሚይዘው ስልካችሁን ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ሻምፖ፣ ቅባት፣ ኮንዲሽነር፣ የፀጉር ቅባትም ሊሆን ይችላል። ሌላው ነገሮችን ደግሞ በእጃችሁ ከያዛችሁ ይጥሉባችኋል ማለት ነው። ስለዚህ የት ነው የምታደርጉ? ከትልቁ ሻንጣ 23 ኪሎ ከሚይዘው ሻንጣ የግዴታ ማድረግ ይጠበቅባችኋል ማለት ነው።
ሌላው ደግሞ ትኬት ስትቆርጡ ማለት ነው አንዳንድ ጊዜ 3 ሻንጣ የሚፈቀድበት ኤርፖርት አገልግሎት ታገኛላችሁ። እሰየው ካገኛችሁ እጅግ በጣም ቆንጆ ነው። ይሄን አገልግሎት የሚሰጡ ሰርቪሶች አንዳንድ ጊዜ ገበያ በሚቀዘቅዝባቸው ወይንም ደግሞ ሰው ምንም አይነት ተሳፋሪ በማይኖርበት ደንበኛ ለመሳብ ሲሉ 3 ሻንጣ ይፈቀዳል ይሉና 66 ኪሎ ይዛችሁ የምትሄዱበት አጋጣሚ አለ ማለት ነው። ታውቁት ደግሞ ትኬት ልትቆርጡ ስትሄዱ እዚህ ጋር ይጻፍላችኋል ታውቁታላችሁ ማለት ነው። ስለዚህ ይሄን አጋጣሚ ካገኛችሁ እጅግ በጣም አሪፍ ነው ማለት ነው። ነገር ግን በተቻላችሁ መጠን ከ23 ኪሎ በላይ ለማሳለፍ አትሞክሩ ስለማይቻል ማለት ነው። ቢቻል 25 50 ኪሎ እና በእጅ 10 ኪሎ ነው። ከዛ በላይ ግን 1 ኪሎ ራሱ አይፈቀድም። ግን በህግና ደንቡ ተብሎ እዚህ ጋር የሚጻፈው ከቢሮም በሰጡና መረጃ ደግሞ 23 46 ኪሎ ብቻ እንደሚፈቀድና በእጅ 7 ኪሎ ብቻ እንደሚፈቀድ ነው የሚናገሩ ማለት ነው። ነገር ግን አንዳንዴ 25 እና 10 ኪሎ በአጠቃላይ 60 ኪሎ ይዛችሁ የምትሄዱበት አጋጣሚ አለ ማለት ነው። ይህ እየነገርኳችሁ ያለው አጋጣሚ ያለ ነው፣ ፐርፌክት አይደለም። ስለዚህ በኋላ አብዝታችሁ ወስዳችሁ እኔን ስተተኛ እንዳታደርጉ ማለት ነው። ሌላውና ዋናው ነገር ደግሞ እናንተ ለረፍት ደርሳችሁ መመለስ የምትፈልጉ ከሆነ የመኖሪያ ፈቃዳችሁ መቼ እንደሚያልቅ ማወቅ አለባችሁ ማለት ነው። ስለዚህ መጀመሪያ እቃችሁን ከማዘጋጃታችሁ ሁሉ ነገር ከማረጋችሁ በፊት መቼ እንደሚያልቅ እወቁና ከዛ ሰርታችሁ ተመልሳችሁ ትመጣላችሁ ማለት ነው። አለበለዚያ ገብታችሁ መመለስ አትችሉም። የመኖሪያ ፈቃድ 1 አመት አለኝ 2 አመት አለኝ እያላችሁ ነው። 1 አመት 2 አመት ካላችሁ ችግር የለውም። የ6 ወርም ካላችሁ ችግር የለውም። ነገር ግን ደርሳችሁ እስከምትመጡ ድረስ የሚያልቅ ከሆነ ማሰራት አለባችሁ። እንዴት ላድርግ 1 አመት አለው፣ እንዴት ላድርግ 6 ወር አለው፣ እንዴት ላድርግ 7 ወር አለው የምትሉት እናንተን አይመለከትም። ግን ካለቀ ነው። ለምሳሌ እናንተ ኢትዮጵያ ደርሳችሁ ትመጡ 2 ወር ከሆነ የቀራችሁ እዚህ ጋር ሊያልቅ 1 ወር ወይንም ደግሞ የተወሰነ ቀን ካቀራችሁ መግባት አትችሉም። ተመልሳችሁ ወደዚህ መምጣት አትችሉም ማለት ነው። ስለዚህ አትጨናነቁ፣ በማይጨነቀው ነገር አትጨናነቁ። እሺ። ሌላው ደግሞ ስለ ጉዞ ጠቅለል ያለ መረጃ ተሰራ የማስታውሰው ነገርና እናንተንም የማስገነዘባችሁ ነገር እና ደግሞ ሁሌም የምነግራችሁ ነገር እኔም የማረሰው ነገር ቢኖር ምንድነው ሶላር ውሰዱ። እዚህ ስትሄዱ ቆንጆ በፀሐይ ብርሃን የሚሰሩ ሶላሮች አሉ። ስለዚህ እነሱን ወስዳችሁ በተለይ ገጠር እናት አባቶቻችሁ ካሉ ለነሱ ደግሞ አዲስ አበባም ሌላም ቦታም ብትኖሩ ማንኛውም ኢትዮጵያ ብትኖሩ ማለት ነው መብራት ሄድ መለስ ነው የሚለው ከሚመጣበት የሚሄድበት ጊዜ ነው የሚበልጠው። ስለዚህ ደግሞ የምትወስዱ ሶላር ስልክ ቻርጅ ማድረግ የሚችል መሆን አለበት። ስልካችሁን ቻርጅ እንድታደርጉ ማለት ነው። ኢትዮጵያ መብራት ስለሌለ አብዛኛውን ጊዜ ፀሐይ ሲደበድበው በሚውለው ሶላር እናንተ ቻርጅ ማድረግ ትችላላችሁ ማለት ነው። ስለዚህ ዋናው ነገር ደግሞ ከዚህ ስትገቡ ደና ስልክና 2 ፓወር ባንክ ይዛችሁ ለመሄድ አስቡ። ለምን አንድ የቻርጅ ታደርጉትና እስከ 3 ሳምንትም እስከ 2 ሳምንትም ትጠቀሙበታላችሁ። ስለዚህ ወደ ሀገር ስትገቡ አንድ ደና ስልክና 2 ፓወር ባንክ እንዳትረሱ እና ደግሞ ሶላር ማለት ነው። እነዚህ ነገሮች መቅረት የሌለባቸው ለእናንተም ሆነ ለቤተሰብም ሆነ በተለይ ደግሞ ቤተሰቦቻችሁ አያቶቻችሁ ገጠር ካሎች ማግሌ ከሆነ በጣም ነው እስከ ጥግ የሚመርቋችሁ ማለት ነው። ስለዚህ የትልቅ ሰው ምርቃን ከመሬት ጠብ አይልምና ምርቃን ማግኘት ተባረኩ ልጆች፣ ከክፉ ነገር ይጠብቃችሁ፣ ክፋችሁን አልስማ መባልም ትልቅ ነገር ነው። እድሜያችሁን ያርዝምልኝ ተብሎ መመረቅ እጅግ በጣም አሪፍ ነው። ልጅ አውጡ ተብሎ መመረቅ እጅግ በጣም አሪፍ ነውና በተለይ ለአያቶቻችሁ ለእናቶቻችሁ ፀሐይ ብርሃን የሚሰራ ሶላር ብትወስዱላቸው እጅግ በጣም ይጠቀማሉ፣ እናንተም ትመረቃላችሁ ማለት ነው። የሁላችሁም ጥያቄ ሆኖ ሶላር በአረበኛ ምን ይባላል ብላችሁ ብዙ ልጆች ጠይቃችሁኛልኝ። ሶላር በአረበኛ ሌት ወይንም ላምባ ይሉታል። በአንዳንድ ሀገሮች ደግሞ ሸምሲ ብለው ይጠሩታል። ግን ሸምሲ ማለት ደግሞ ወደኛ አካባቢ ጥላ እንደሆነ ነው የሚታወቀው። ግን እንደዛም ብለው ይጠሩታል። ግን በዋነኝነት ላምባ ወይንም ሌት ብለው ይጠሩታል። ስለዚህ ሌት ወይንም ላምባ በፀሐይ ብርሃን የሚሰራ በቻርጅ ሳይሆን በፀሐይ ብርሃን የሚሰራ ብትሉ ራሳቸው ራሱ ይገዙላችሁ። ሌላው ደግሞ እዚህ ጋር ጥንቃቄ ታደርጉበት የሚገባው ነገር የሰው ዕቃ ያዙልን ብሎ አንድ ሰው ዕቃ ሲሰጣችሁ ምን እንዳለ ውስጡን ፈትሹ፣ በደንብ እዩ ማለት ነው። እንዳታዩት ውስጡን ምናምን ነገር ካላችሁ ይሄ ሰው ሌላ ነገር ነው ያዘው ማለት ነው። ስለዚህ እባካችሁን በተቻላችሁ መጠን የሰው ዕቃ አድርሱልን፣ ውሰዱልን፣ መድኃኒት ነው እናቴ ታማ ወንድሜ ታሞ ከለበኔ ምንጥሴ ምናምን ቢሉ በተቻላችሁ መጠን ምን አይነት ነገሮች ውስጥ እንዳለ በደንብ ማየት አለባችሁ። ምንም አይነት ነገር ከሌለ መውሰድ የምትችሉ ከሆነ ውሰዱላቸው። ነገር ግን ፊታቸው ላይ የተለየ ስሜት ወይንም ደግሞ የሆነ የመፍራት ወይንም ደግሞ እናንተ ያንን እንዳታዩ የሚፈልጉ ከሆነ እነዚህ ሰዎች አደገኛ ነገር ነው ያዙት፣ እናንተን ችግር ውስጥ የሚከት ማለት ነው። ስለዚህ እባካችሁን ይሄ ነገር በተደጋጋሚ ጊዜ በእህቶቻችን የሚደርስ ነገር ነው። እንግዲህ ለዛሬ ያዘጋጀውላችሁ ወይንም ደግሞ ለዛሬ የነበረኝ መረጃ ይሄንን ይመስላል። ደግሞ እናንተ የምትፈልጉ ስለ ጉዞ ጠቅለል ያለ መረጃ ወይንም ደግሞ ሌላ መረጃ ሊሆን ይችላል እንድሰራላችሁ ከፈለጋችሁ እንደተለመደው ኮሜንት ላይ ጻፉና ኮሜንታችሁን እንዳላ ያለው ማለት ነው። ሲያዩሽ ጥሩ ሴት ነሽ፣ እንደ እድሜሽ አይደለም የምታስቢው፣ ከእድሜሽ የበለጠ በሰል ያለ አስተሳሰብ ነው ያለሽ፣ መሻላ ፈአላህ ይጨምርልሽ፣ ፈጣሪ ይጨምርልሽ። ነገር ግን ለምንድን ነው አንዳንድ ጊዜ የማትመልሽልን ብላችኋለኝ። እኔ በጣም ይቅርታ የእውነት ስለሚበዛ
ኮሜንት ስለሚበዛብኝ እና ደግሞ ካለኝ ስራም ጋር እና በቻልኩት መጠን እንኳን ማለት ነው እንግዲህ በፌስቡክ ሳባ ኢትዮ ሳባ የሚል በዛ ታገኙኛላችሁ። እንዲሁም ደግሞ ኢንስታግራም ተጠቃሚዎች ሳባ ሰለሞን የሚል አለኝ ማለት ነው። ፎሎ እያደረጋችሁ በዛ ኢንቦክስ እንግዲህ ልትልኩልኝ ትችላላችሁ ማለት ነው። ስልኬን የማልሰጣችሁ በጣም ይቅርታ። ከዚህ በፊት ስልኬን ሰጥቼ የእውነት መስሪያ መቀመጫ ማጥቼ ነበር። ስለዚህ ስልኬን መስጠት አልችልም። ነገር ግን በፌስቡክ በሜሴንጀር እየገባችሁ ማንኛውንም በቮይስም ሆነ በቴክስትም ሆነ እንዲሁም መደወል ትችላላችሁ ማለት ነው። እንዲሁም ደግሞ በቻልኩት መጠን የእውነት መጠን ቴክስታችሁን እየመለስኩ ነው። በቻልኩት መጠን ደግሞ ኮሜንታቻችሁንም እየመለስኩ ነው። የእውነት በጣም በቻልኩት መጠን ማለት ነው። የሁላችሁንም ብመልስላችሁ እጅግ በጣም ደስ ይለኛል። ነገር ግን ቢያንስ የ300 የ400 ሰው ግን ሳልመልስ አልውልም እና ያለው ነገር ይሄን ነው። ስለዚህ ተረዱኝ። እናንተ ሳልረዳ ቀርቻ አይደለም። ነገር ግን በጣም ስለሚበዛብኝ ያለው ሁሉ መመለስ እናንተም በኔ ቦታ ሆናችሁ እዩት። ይሄን ሁሉ ነገር መመለስ አትችሉም ማለት ነው። ነገር ግን በተቻለኝ መጠን የበርካታ ልጆችን እየመለስኩ ነው። ስለዚህ ቆይታ ይሄንን ይመስል ነበር። በሌላ መረጃና በሌላ ጠቃሚ ቪዲዮዎች ተመልሰን እንገናኛለን ማለት ነው። ቤተሰቦቼ ወይም ተከታዮቼ በሙሉ ትልቅ አክብሮት አለኝ ማለት ነው። ሁላችሁንም እጅግ ከልቤ አመሰግናለሁ። ወደ ድድ እስከ ጥግ ቻው።